Subscribe Lebotio. Lebotio. Jazakallah khair. እርምጃ ወስዶ አንድ ነገር ልነግርህ የምፈልገው ነገር አለ። ሀገራችንን እንዳቆየልን እየተረዳን ቆይ አንድ ነገር ልንገርህ እዚህ ላይ አሁን አንድ ነገር ማወቅ ያለባችሁ ሰይድ ባሬ ሶማሌ ወንድሞቹ በቀኝ ግዛት ተለይታ ወደ ኢትዮጵያ ገብታ የነበረችውን ኦጋዴን እና የተለያዩ ቦታዎችን ለመውሰድ ነበረ ጦርነቱ በዛን ዘመን። እነዚህ ግን ሶማሌም አይደለንም ይላሉ፣ አፋርም አይደለንም ይላሉ። የአፋርም መሬት ወረው የያዙትን የራሳችን የግላችን እናደርጋለን ይላሉ። ከዛና ይሄ ዓላማ ይለያያል። ተረዳኸኝ? እና ሶማሌ ትክክለኛ ወንድሞቻችን ይሄ መሬት የአፋር እንደሆነ እኛ እናውቃለን ነው የሚሉት፣ ይመሰክሩልናል። ስለዚህ እኛ ይሄን ጉዳይ ከዛ ጉዳይ ጋር ማያያዝ የለብንም። ትክክለኛው ለምን መሰለ ሐቅ መናገር አለብን። ሶማሌ ሁሉ ዛሬ ከነሱ ጋር ቢሆኑ ኑሮ ሶማሌ ማወክ የያዙት እነሱ ናቸው። በአልሸባብ በሌላ ሶማሌላንድ ብለው እዚህ ቦትላንድ ብለው የሚከፋፍሏቸው እስማኤል ዑመር ጌሌ ነው። ለምን ሁሉ ፓርላማ ላይ ከሞቃዲሾ ጀምሮ የራሱን ጎሳ ያላስገባበት ቦታ የለውም እስከ ኢትዮጵያ እስከ አደም ፋራህ ድረስ። እና ይሄን እኛ ማወቅ አለብን በደንብ አድርገን። እነዚህ አሸባሪ እንጂ አገር የላቸውም። አገር ያለው እኮ ይወራል፣ ይወረራል፣ ይከላከላል። እነዚህ አገር የላቸውም። ተረዳኝ? በሰው ሀገር መተው ነው። ዞሮ አብደላ አንዴ በመሃል ላውራ እንትን ልበል ላቋርጥህና የቆያላ ያላቸው ኮንትሮባንዲስት ሆነው ዞሮ የማውረር ነውና የኢትዮጵያ ህዝብ ሊረዳ የሚገባው ዛሬ በአፋር ላይ ብቻ ተደርጎ የሚደረግ ነው ብሎ እጃቸውን አጣጥፈው ሊቀመጡ አይገባም። ከአፋር ጎን ሊሆኑ ይገባሉ። ነገ አፋር እኮ ከኦሮሞም ጋር ከአማራም ጋር ከትግሬም ጋር ጎረቤት ነው። ከኢትዮጵያ ህዝብ ጋር በፍቅር እስካሁንም ኑሯል፣ እየኖረም ነው። ነገ ለአማራ አይቀርለትም፣ ለኦሮሞ አይቀርለትም፣ ለማንም አይቀርለትም። እነዚህ አሁን የሚያደርጉት የድንበር ማስፋፋትና የወረራ የግዛት ማስፋፋት ሂደቱ እንደምናውቀው ገዳማይቱ እምብርት ናት ለኢትዮጵያም ለአፋርም እምብርት የሆነች ሀገር ሁና ለኮንትሮባንድ ንግድ ምቹ ቦታ ስለሆነች ነው የማሮጧትም ሀገራችን ነው ብሎ ምጭጭ የሚሉትም ለዛ ይመስለኛል። ለአንድ ለኮንትሮባንዱ፣ ሁለት ደግሞ የኢትዮጵያን ኢኮኖሚ የማዳከሚያ ዋና ሴንተር ቦታ ስለሆነች አፋር አሁን እየታገለ ያለው ለራሱ ብቻ ሳይሆን ለኢትዮጵያ ህዝብ መሆኑን እንዲገነዘቡ በአጽንኦት ደጋግሜ መናገር ፈልጋለሁ። እና ያቁናል ደግሞ አማራዎችን ኦሮሞዎችም አፋር ምን እንደሆነን ያቁናል። ጅቡቲ ላይም ኢሳዎች ከአገራቸው ጥሩ ኑሮ ፍለጋ ወደ ሳዑዲ የሚሰደዱትን ሊገሉና ሊገርፉ ሊዘርፉ ሲሉ አፋሮች ነው የሚያድሯቸው። አሁን ለምሳሌ እና አፋሮች ምን እንደሆኑ ስለሚያውቁ አማራም ኦሮሞም ወንድሞቻችን ለመንግስታቸው በግልጽ ተናግረው ከአፋር ጎን እንዲሆኑ ያስረዱና ሊረዱ ይገባል ይላሉ አብደላ። በጣም ጥሩ ነው። መልእክቱን እያስተላለፍን ነው። እንግዲህ እንደሚደርስ ተስፋ እናደርጋለን። ይከታተላሉ ሁሉም ሶሻል ሚዲያ ውስጥ ምንድነው የሚካሄደው፣ እነማን ናቸው እዚህ የሚናገሩት፣ ስንት ናቸው? እኛ ብዙ አይደለንም የአፋር ብሔር ተወላጆች
ድሮም ደግሞ ተናጋሪዎች አይደለም ሶሻል ሚዲያ የኛ ስራችን አይደለም ሐሜትና ወጥቶት ማለት ግን ዛሬ ሲበረታብን ነው በየቦታው ግድያ በዛ ሰው ሹፌር እያወረዱ በቢላዋ ማረድ መግደል ከዛ በኋላ አፋሮች ናቸው እንዲባሉ በቀደም ለታ ደግሞ የመከላከያ አባል ተናገረው እዚህ ቦታ ላይ ሰው የሚገሉት ኢሳዎች ናቸው አሸባሪዎች ከውስጥ የሚገቡት ናቸው እንጂ አፋሮች አይደሉም እነሱ ናቸው ደግሞ እየሄዱ የሚወረዋቸው እንጂ አፋሮች አንድ ቀን ወጥተው አያውቁም ስለዚህ ለነዚህ አንድ አደብ ብታስገዟቸው ይገባል ምናምን ሲል ያንን ወስደው ቀየሩት ያው አፈር ምን ይላል ዴጋ ጎሪሴክ ዴጋ ረዳ ነው የሚሉት እንደዛ አይነት አባባል አላቸው ያንን ሰው እየቀየሩት አሉ ትናንትና ማታ መጥቶ መከላከያ ጋር ገጥሞ ነበር በቀደምም በቢላው አርዶ ነው ያረደው አሁን ደግሞ እዛ አካባቢ እርግጠኛ አይደለሁም የነሱ ቋንቋ ተናጋሪ ተመረጠ እየተባለ ነው ይሄ ከተደረገ ግን ጄኖሳይድ ነው በጣም አደገኛ የሆነ ጉዳይ እንደሚፈጠር ነው አፋር ሁሉ ሸሽቶ ትግራይ እንደሚገባ ነው ማንኛውም ሰው ይወቅ ከእንግዲህ አማራጭ አጥቷል አፋር ስለዚህ ህዝቡ በገዛ ሀገሩ ላይ የሚሸበርበት ምንም ምክንያት የለም የአፋር ድንበር እስከ ሶማሊላንድ ድረስ ነው አሸባሪውን ከሀገራችን እንዲያወጡልንና ሀገራችንን እኛ እርስ በርሳችን እንድንቆጣጠረው ማድረግ አለብን ነው የምለው ስለዚህ ሌላም ጥያቄዎች አሉኝ ተዘግቶበታል አው እና አሁን አንዳንድ የአስተዳደር ችግር ህዝቡ እንዴት አይነት ኑሮ ላይ እንዳለ ወጣቱ ስራ አለው ወይስ የለውም የትምህርት ሁኔታው እንዴት ነው የጤና ሁኔታ እንዴት ነው የንግድ እንቅስቃሴው እንደገና ደግሞ በቴሌፎን አርቀው በሰላም አማካይነት ይሄ ከከፍትኮ ላይፉን ዝጋውና አው እና ይሄን ደግሞ ዘርዘር አልገህ ለሚሰማው አካል እንዲደርስ ብታደርግ ጥሩ ነው ድሉን ልስጥ ሄሎ ኔትወርክ ችግር ነው ከውስጥ ስለሆነ ደግሜ ደውለታለሁ የኔትወርክ ችግር አለ ደፍሮ ነው የሚናገረው ያስሯቸዋል አፓርታይድ ነው ያለው እዛ ዘር የሚያጠፋ መንግስት ነው ያለው ወጣቱን ያስረዋል ይጮቁነዋል እንደዛ አይነት ነገሮች ስላሉ የተናገሩት ወጣቶች ቀጥታ እስር ቤት ነው የሚወርዱት እና ወይ ሀብታም ዘመድ ወይ ብዙ ጎሳ ወይ ደግሞ ባለስልጣን ዘመድ ከሌለ በፌስቡክ ላይ እንኳን ተቸግረናል ከኒና ታብሌት አተናል አምቡላንስ ጎማው ተነፈሰ ብለህ ብትናገር ተታሰራለህ አፋር ክልል ላይ መፍትሄ ማፈላለግ ነውር ነው ወንጀል ነው እና ገንዘብም ደግሞ ብዙም የላቸውም ዳታ ነው የሚገዙት ወዳው ነው የሚያልቅባቸው ገንዘብ ያላቸው እነዛው ያው የመንግስት ቤተሰቦች ናቸው መንግስት ነን ባዮች ማለት እነሱ የሚያደርጉትን ሌብነትና ገበና አውጥተው አይናገሩም ሌላ መግባት የሚፈልግ ካለ ሄሎ ሌላ የሚገባ ካለ ማስገባት ይችላልው አስተያየት ስጡ አሁንም ጦርነት ላይ ነው ያለው ህዝቡ እየተወረረ ነው እሱ ስላለኝ ነው አሁን ብዙ ነገር መናገር የሚፈልገው አለኝ ወሃጥም የሚሞቱ አሉ በትምህርት ጦት እንትን የሚሉ ልጆች አሉ እና ድምጻችንን እስቲ እናሰማ ሲለኝ ነው የገባሁት አሁን ነበር የወጣሁት የግድ ነው ደግሞ ሰዓትና ምናምን የምንልበት ምንም ነገር የለም ትግል ከሆነ አልኳችሁ ትግል መሪር ነች መስዋዕትነት ጠይቃለች
ድካምና ምናምን ሳይሆን ብዙ ነገር ይጠይቃል። ለምን ሰው ለፍትህ ብሎ ከታገለ ደስ ይለዋል፣ አላህም ጋር ዘንዳ ተወዳጅነት አለው ማለት ነው። ለዛ ነው እንግዲህ ይሄ ወንድም ከገባ ገባ፣ ካልገባ በዚሁ አጠቃልልና የኦጋስ የሰጠው መግለጫ አለ። ለኦጋስ መልእክት የተላከ ከአንድ የሶማሌ ወይ የኢሳ ተወላጅ ነው መሰለኝ፣ በሶማሊኛ ነው የሚናገረው። እሱን ላቀርብላችሁ እፈትናለሁ ኢንሻአላህ። በጣም የሚገርም ነገር ነው። ከሰማኸኝ ደውል፣ ካልሆነ እዚች ጋር ትንሽ ነገር አስተርጉሜ እወጣለሁ። መለየት ያለብን ሶማሌና ይሄን አሸባሪ አንድ ላይ ማያያዝ የለብንም። እሱ የሚፈልገው ያንን ነው። ዛሬ አሸባሪ እንደሆነና waxaan kuu sheegaynaa annagu etoobiyaan baan nahay agaraatin aan shadab aan loo wato soomaaliya kiil iyo city zonan enya kolkaa waxaa ku yaani annaka naga noo soo siidaa ragga yaga hantideeda noo soo celi wixii aad naga xasuuqdayna si naxariista ilaahay baan weydiisanaynaa naxariis waxaad noo haysana ma jirto waxaad noo qabatana ma jirto intaad meesha timid kol abaad nagu baabiinaysaa kolka tee baad nagu baabiinaysaa kolka dibdika etoobiya dhan baad nagu baabiinaysaa maxaa kaa cunay dad etoobiyaana በማስፈራራትና በመናገር መሬት የሚተው የለም። cidama ama daandaa halkan waxaa maasig ugu dirayaa ugaaska ciise ugaas mustafa oo ku salaamayaa marka hore ugaasow inta dhooqa lagu dhex geeyey oo ku digaya waa wiil soomaaliyeed wiilka bulshada la yidhaahdo 3 sano ka hor ayaan fariin ku diray gure waxaa dagaalada city ciisaha iyo afarta iska hor keenayo waa ismaaciil cumar geeli ayaan hoy ugu sheegay markhaati baad iga tahay waxaad markhaati iga tahay ciisaha hal far buu ahaa qabiil u qun waa wiil ciise waa waxa ciise oo dhan adiga lagu doortay xataa jifa lagama soo doorto ugaaska wax lagu raaco unbaa la qaataa iyo qaynuun u dhegsan sida soomaalida jifooyinka ugaaska faraha badan ma tiidin waa wiil ciise basi degnaan jirtay maantana qabyaaladii iyo ciisihii buu kala sarsaaray ninkan ismaaciil margeela waxaan ku dhahayaa maanta tala fiican aan ku siinayaa waataan ku dhihi jiray waa diidaysaayo arrinta haddaad qaban weyda ugaas waxaan ku tusi doonaa maalin uu ismaaciil cumar geelo kuu yeero oo ku dhihi doono kaale ciise iyo qabo ciise way ku cusmaynayaan hadalkaada kama daba hadlaan ducadaada way qaataan amarkaa dadka ha dulman ee cadaalad darrada hayso waxaan kaa codsanaa ninkan cadaaladda ugu soo qaado warqad caddaan ah oo uu xilka ka tegayo oo uu doorasho xalaal ku qabanayo adigana aad goobjoog ka noqonayso haddii aad ka soo qaadayso wala haddii aadan ka soo qaadayn ee ay ku tahay uu iga dejiyay ciisaha shaatigaada yuusan karin ka dhiganin oo sharaftaada uusan ku meel marin oo nin dhacayo oo sii socdo yuusan ceeb kugu reebin ugaasow heybad iyo sharaf ayaad ciisaha ku leedahay 3 sano ka hor baana fariin halkan kaaga diro kaale arrintaas soo dhexgal maana soo dhexgelin waxaan kuu sheegay xilligaas in ay uu kuu yeeri doono xilli ay ku xun tahay oo ceeb meel u dhaqaaqa garan layahay in ugaasow kuu yeeri doonaan kuu sheegay maanta wuu kuu yeeray jabuuti buu ku keenay labo aniga dhaqanaan ahay siyaasad ma gelaayo iskaga baxa haddii kale waxaa dhala ismaaciil cumar geelow waxaan kuu daman qaadana adiga hantidaada carruurtaada ina cid taabanaysa aysan jirin doorasho xalaala qabo ama aaya xilkaan ka tag oo waa iscasilayaan dadkan shacabka ah 100% dhalinyarada jaamacadaha ka soo wada qalin jibiyey ee ku gaajaysan waree wiil 25 sano jiro iyo kii 18 iyo kii 9 iyo isku gaaray oo wada aqoonyahan oo reer dhan ah oo aan shaqayn markaa yeelayeen ugaas waxaan abuurto ugaas ninkan shaatigaada yuusan
وسخين عيسى أو من نما أوانك بالبري وحن حصل نانتي مركو من دورنا إسماعيل أنا كل جريحات يقول أبتدوا ولا شيء تدرنا برا كعيس شات فوت شوري وحسوس إنجيل الصومالي دور سعود وسوفي دي إسماعيل مرجي نكني بلا آدم ما هو أحمد صومالي ما إنكيس هلا بعض لكن هلا كل هاي أوجس نكاسي يوسف هبول كابي شرف الله هاي عيسى وبمينيا وكشرفيا حدين كان تجاي وبلغ قادم بديس يا عروتيس يا تيس إنه تبص شرف الله عليه وحنا قصنا الجماعة كلها وكنت وصلنا የሚለው እስማኤል ዑመር ጌሌ ገንዘብ እየሰጠ ኦጋስ ከእስማኤል ዑመር ጌሌ ገንዘብ እየተቀበልክ የሰው መሬት ላይ የአፋር መሬት ላይ አፋሮችን ለምን ትገላለህ? ኢሳ ነው። ለምን ህዝባችንን ታስጨርሳለህ? ለምን ሁለቱም ሙስሊሞች ነን? ይሄ በጣም ባለጌ በሆነ ሰው ስም እየተገዛ እጅህን እየሞላ እየላከ ለምን የሰው ሀገር ላይ ሰውን ትገላለህ? ይሄ እነሱ ናቸው እንግዲህ እንደዚህ አይነትም አሉ። ይሄ አሁን በትክክል ነው የሚናገረው። ሁሉም ታሪክ ገልጾ ነው የሚናገረው። ስለዚህ የያዛችሁት መሬት ሁሉ የአፋር መሬት አንድ ቀን ሳር በላችሁ፣ ውሃ ጠጣችሁ፣ ልጆቻችን ገደላችሁብን። ዛሬ ከመሬት ሳይሏችሁ መንግስት ኑሯቸው እንኳን ወደዛ ሳያዩአችሁ በተለያየ ቦታ እስማኤል ዑመር ጌሌ ገንዘብ እየሰጠ በሶማሌ ክልልም ያሉት አንዳንድ ለሆድ አደሮችን ሌሎችን ወታደሮችን እየገዛ ምስኪን ድሃውን ሙስሊም እየገደለ እናንተ እንዴት ብላችሁ ነው የነሱ ተባባሪ የምትሆነው? አንተ የጸሎት ሰው ነህ፣ የእርቅ ሰው ነህ፣ ሽማግሌ ነህ ነው የሚለው ኦጋስን። እንግዲህ ይሄ ነው የኢትዮጵያ መንግስት ጆሮ ዳባ ይላል። የኛ መሬት አልኩ የኛ ዛቻ አይደለም። ወላሂ እዚህ እንሞታለን፣ አላህ ነው የሚያውቀው። ከገባን ላኪን አበደን ነፃ አውጪ ሆነን ነው እዛ መሬት ላይ የምንቆየው። ወላሂ ጀነት መሬት ነው። ከአባቶቻችን የቀማው ግመል አለ፣ ፍየል አለ፣ ከብት አለ፣ ምን አለ። ትናንት እሱ ሲቀማ እንደነበረ ታጥቀን እዛው ሀገራችን ላይ እንፋለማለን። አበደን በሰላም እነሱ እንደፈዑ ገዳማይቱ ዓዳይቱ ሆቴል ሰርቶ ከተማ ወላሂ አይችሉም። ወላሂ ወቀሰመን ቢላህ አይችሉም። አበደን ሆዳችን ቆስሏል። በደም ነው የተቀባ ነው፣ በህይወት ነው የምንተታት። ይሄ በእኛ መሃል ሰላም ፍቅር የሚባል ነገር የለም። አያቶቻችን ከቀድመ አያቶቻችን እስከ ዛሬ የልጅ ልጆቻችን ነው የገደሉት። ሴቶቻችንን ነው የገደሉት፣ እናቶቻችንን ወንድሞቻችንን ነው የገደሉት። ወላሂ ሰላም የለም። ሰላም የሚመጣው በፍቅር ነው። ሰላም የሚመጣው በፍትህ ነው። ሰላም የሚመጣው በመከባበር ነው። አገርህን ወስደው አባትህን አያትህን ገለው እህትህን ሚስትህን ልጅህን ገለው አይደለም። የምን ሰላም ነው? ዝም በል። በማስፈራራት ከሆነ ከተሸነፍ ያው ልብ ያለው ኦኔ ያለው ይሞታል። ኦኔ የሌለው ተንበርክኮ ይሰግዳል። እኛ ላኪን ኢንሻአላህ ቢኢዝኒላህ አልከሪም ወላሂ ላ ነርካ ኢላ ሊላህ በስ ለእስማኤል ዑመር ጌሌ አንሰግድም፣ ለሌላም አንሰግድም፣ ባጢል አንፈልግም። የራሳችንን ላኪን ዛሬ በኃይል አንተውም። ለታሪካችንም ለስማችንም ለነበረው ስም ለአባቶቻችንም ስም አይጣብቅም። ዛሬ ፈርተን ተሸንፈን እንጂ ወደን ሰጠን አይባልም። አንሰጥም ደግሞ መሬት። ስለዚህ ማንም ሰው ማወቅ አለበት ይሄ የማያልቅ ጦርነት። ይሄ ጦርነት የሚያልቀው ድንበራችን ከምኒልክ ጊዜ የነበርንበት ድንበር ድረስ የኛ ሰራዊት ሂዶ ሰፍሮ ሌንጀሩን ለብሶ ደህና ስልጠና ሰልጥኖ ከባድ መሳሪያም መኪናም መንገድም ተሰርቶ የቀረው ለመኖር ከፈለገ ከአፋር ክልል ፍቃድ እያወጣ በቋንቋችን እየተማረ እኛን እያከበረ ግብር እየገበረ ይኖራል። እኛ መከላከያ ውጡ አለች ሴትዮዋ። ውጡ ከመከላከያ። አንዲት ስንዝር አፋር መያዝ አይችልም አለች። እውነቷን ነው። እና ለሚሰማው ለክልል ፕሬዝዳንታችን አንተ የአፋር ክልል ፕሬዝዳንት ነህ። ህዝቡ የሚሰረቅበት፣ ህፃናት የሚሞቱበት፣ እርጉዝ የምትሞቱበት፣ ህፃናት ወደ ውስጥ የሚሞቱበት፣ 600 ሴት አርግዛ 30 ልጅ ወደ ቤት የማይመለስበት፣ ስንዴ እርዳታ የሚሸጥበት፣ በቤተሰብ ከአንተው ጀምሮ በሌብነት ፋብሪካ የሚሰራበት፣ ማን አለ የክልል ፕሬዝዳንት ተብሎ ባጀቱ የሚዋጥበት፣ አፋር የሚረክስበት፣ የሚገደልበት፣ መሬቱ የሚወሰድበት፣ የሚወረርበት፣ ሴት ህፃን በመሳሪያ የሚገደልበት፣ አፋር ተንቆ የሚከድበት፣ በየከተማው ላይ የሌላ ብሔር ብሔረሰቦች የሚኖሩበት፣ አፋር ባይተዋር ሆኖ ሰውነቱን የሚታጠበት ሳሙናና ደህና ልብስ የሌለበት፣ ሳጥን እንኳን ልብስ ሳጥን የሌለው አፋር፣ ፍራሽ እንኳን መተኛ የሌለው አፋር ያለበት የዛ መሪ ነህ ያ ሐቢቢ። ሰው አትምሰል፣ ሰው አይደለህም።
ሰው ለመሆን ሰውን ሰው ማድረግ ወገንተኛ መሆን ያስፈልጋል። ራቁቱን እኮ መሄድ ዲናችን አይልም። አውረታቸው እየታየ በደህነት ብዛት ልጆቻቸውን ተሸክመው እና ማታፍር ዔብ የሌለህ የሌቦች መሪ ሐቅን ማታቅ ከሐቅ ምትሸሽ ሐቅን ምታፍር ከአላህ ማትፈራ ከሰው የምትፈራ ከአላህ የማታፍር ከሰው የማታፍር ከአላህ የማታፍር ከሰው የምታፍር አላህን የማትፈራ ሰውን የምትፈራ እሉባልታ የምትፈራ ከሌቦች ጋር አንድ ሁነህ በየወንዙ ላይ ልክ እንደ ሱቃችሁ ምክትል ፕሬዝዳንቱ ጉድጓድ የሚያስቆፍርበትና ኮሚሽኑን የሚቀበልበት ለሌብነታችሁ የሚሆነውን ኔትወርክ ዘርጋታችሁ የምትበሉበት ህዝቡን የምታንጫጩበት ነው እናንተ። ስለዚህ የእናንተ ፍርድ አላህ ነው የሚፈርዳችሁ፣ ሰው አይደለም። ትፈረዳላችሁ። አትፍረድ ይልሃል፣ ይፈረድብሃል። ይሄ ነው የሚለው በቁርአንም በመጽሐፍ ቅዱስም። ስለዚህ የኢትዮጵያ መንግስት ነኝ ባዩ ይሄው ነው። ይሄ ጅቡቲ ውስጥ ነው ገንዘብ ሰብስቦ ለጦርነት ገንዘብ የሚልክ ነው። ይሄው ነው። እነሱ አላማ አላቸው፣ ለዓላማቸው ጎበዞች ናቸው። ጥሩ ይሄው ነው። ይሄ አዳር የወጣው ባጀት ነው። እንዴት እንዳወጡት በየቦታው ባጀት አቀባበል አላቸው። ባጀቱን ከተቀበሉ በኋላ ወደ እነሱ ይመጣል። ይሄው ኔትወርክ አላቸው። የክልሉ ፋይናንስ ስለ አዳር አያገባውም ወይ ካልሆነ የዞኑ አስተዳደር ሆኖ እንደሾም ደብዳቤ እናሻለን። ይሄው በገንዘብ ነው የሚጣሉት እና ይሄን ያህል አስገባ፣ ይሄን ያህል አድርግ፣ እንደዚህ አድርግ። መዋቅር አለ። ህዝቡን ድምጽ መስማት ነው። ምን ተሰርቷል፣ አልተሰራም፣ የተሰረቀም ካለ ማቅረብ። ይሄ ነው ዛሬ በኢትዮጵያዊነት ስም ከሌላ ቦታ ላይ ሰብስበው የሀበሻ ወንድሞቻችን ሞዴሽ ሳይቀር እያመጡ የአፋር ሴቶች እንኳን ሞዴሽ መግዛና የሚበሉት የሚጠጡት ገንዘብ የላቸውም። ያ ሐቢቢ የነዛ የና አወል አርባ የሌሎች የኃላፊ እና ቤተሰቦቻቸው እነሱ ራሳቸው ነው ጥሩ ኑሮ የሚኖሩት። ልጆቻቸው አዲስ አበባ ይማራሉ። አዲስ አበባም ሰመራም ቤት አላቸው፣ መቀሌም ቤት አላቸው። በሰረቁት ገንዘብ የገዙት በቃ እነዚህ ናቸው። ይሁ እንኳን ሰውና እንስሳም እዩት እዩት ሲያገለግል በልቶ ያያችሁት እዩ። ሱብሃንአላህ ወላሂ እዩ። ማንም ሳያዘው እዩ። ከዚህ ይሄ ከብት እንኳን ከነሱ ይሻላል። እዩ ወደ ቤቱ ይዞ የሚሄደው ይሄው ነው። ሱብሃንአላህ እና እዩ በሶማሌና አፋር ክልል አዋሳኝ ቦታዎች በተፈጠረ ግጭት የ27 ሰዎች ህይወት መጥፋቱን የክልሉ መንግስት አስታወቀ። የሶማሌ ክልል መንግስት ባወጣው መግለጫ ከነዚህ መካከል 10ሩ በትናንትናው ዕለት በሲቲ ዞን የሞቱ ናቸው ቢልም አባይ ሚዲያ ያነጋገራቸው የአፋር ክልል ነዋሪ በበኩላቸው ሰዎቹ የተገደሉት እንደተባለው በተፈጠረ ግጭት እንዳልሆነ እንዲሁም በክልሎቹ አዋሳኝ ቦታዎች አለመሆኑንም ገልጸው ሰማችኋቸው። አዋሳኝ ድንበር ይላሉ፣ ውሸት ይፈበርካሉ። ውሸት እውነት አይሆንም። እኔ አንድ ነገር የማላውቀው መሬቱ ላይ የምንታገለው እኛ ነን፣ የምንሞተው እኛ ነን። ለሌላው ህብረተሰብ ውሸት ቢናገሩ ምን ያደርግላቸዋል? እኛ ይሄን መሬት አንተውም። እውነት ነው ሊሏቸው ነው። ሲቲ ዞን የሚባል ዞን የለም። ሲቲ የእኛ ነች። የወደደ ይውደድ፣ የጠላ ይጥላ። እኛ ሐረሬ፣ ደረደዋ፣ ሶማሊላንድ ነው ድንበራችን። ጅቡቲ ወሰላም አለይኩም። ምንም ነገር የለም። ዛሬ ስለኖሩበት ሀገራቸው ወላሂ አያደርጓቱም። ወቀሰመን ቢላህ ሐስ አንተ እንግዲህ ልጅ እኮ አይደለንም፣ ሰው ነን። የተደፈነ ራሳቸው ነው የቀሰቀሱትና እነዚህን ሰዎች ከገደሉ በኋላ ነው የሞቱት። ይዋቸው ሁለት ሰላማዊ ሰዎች መጥተው
በክልሉ ላይ በትምህርት ሚኒስቴር ተመድበው አቶ ሙላቱ ጸጋዬና አቶ አበበ አያልነህ ናቸው። ትምህርት ቤት ለማየት እነሱን ለማገልገል ብለው ነው የመጡት። ወዳው ተገደሉ። በቃ እዛው ላይ ይዋቸው። የሚኒስቴር መስሪያ ቤቱ ያወጣው መግለጫ ይሄውናው። ሟቾቹ እነዚህ ናቸው። እንግዲህ ይሄ ነው እና ውሸት ምንም አያደርግም። እነሱ ይሄ ነው አሸባሪው። የሶማሌን ባንዲራ ይዞ በአፋር ክልል ውስጥ ሶማሌ ወንድሞች እስከዚህ ነው ኑ እገዙን፣ ከዛ በኋላ እናንተን አይደለም ብለው እንደገና ሊዋጓቸው ይሄ ነው እና ይሄ አሁን ስታዩት የነበረው ላይፍ ዩት የሶማሌላንድ የሞቃዲሾ የምን 3 ባንዲራ ይሄው ታጥቋል። ይሄን ነው እና ጅቡቲ ላይ ደግሞ ከነነጂብ ጋራ ፎቶ ተስቶ እንትን ብሏል። አደም ፋራህም ይሄውናው መግለጫ አውጥቷል። የኢትዮጵያ ከጠቅላይ ሚኒስትሩ ቀጥሎ 3ኛ ደረጃ ላይ ያለው አደም ፋራህ በስልጣን ወገኝተኝነት አሳይቶ የአፋርን ክልል በመውሰድና የራሱን ጎሳ እንደ መንግስት አድርጎ በሰው መሬት በደካማው አፋር መንግስት በሌለው የክልሉ ፕሬዝዳንት ደካማነት ባለው ክልል ላይ እንደ ገዢ ሆኖ የአፋርን ህብረተሰብ ካዳከመ በኋላ እዛ ላይ ለሱና ለህብረተሰቡ የሚሆን ትልቅ መንግስት ለማቋቋም ህልም ያለው ድሮም ብሎ ነበር። 2 ክልል መሆን ይችላልን ብሎ ነበረ። የሶማሌ ክልል 2 ክልል መሆን ይችላል። ይሄ እዛች ቦታ ላይ ክልል ለማድረግ አስቦ ነው። ከውይይቱ ወቅታዊ እንዲሁም የግልጽነት መረጃዎች ጋር የተቀመጡ አቅጣጫዎች አለመታወቅ ጋር በተያያዘ ፖለቲከኛውን ይልቃል ጌትነትን በስልክ አነጋግረናቸዋል። እንግዲህ ይህ የተለመደ ነገር ሆኗል። በአሁኑ ጊዜ በተለያየ ጊዜ አቴንሽን የሚስቡና ትኩረት የሚስቡ ነገሮች ሲመጡ ለዛ መልስ ለመስጠት በሚሉት በፈረንጆች ፕሮፖርሽናሊ ሪስፖንድ ይሉታል እና ተመጣጣኝ የሆነ በፕሮፓጋንዳም ሆነ በጦር ወይም በዲፕሎማሲ አንድ ነገር ሲመጣ ያን የማድረግ ነገር አለ። አሁን የሆነው የሚመስለኝ እኔ በሀገራችን ስለሚኖሩት አጠቃላይ የጸጥታ ሁኔታ ሳይሆን በዚህ በሰሜን እዝ ትግራይ ውስጥ ቤዝ ባደረገው የሰራዊታችን ክፍል ላይ ከዋጋ በተፈጠረው አለመስማማት ያንን መልስ ለመስጠትና እንዲሁ ዝም አለ ላለመባል የፌዴራል መንግስቱ በዛ ጉዳይ ላይ እየተነጋገርኩበትና እያሰብኩበት ነው ለማለት ነው እንጂ የጸጥታና የደህንነት ስብሰባዎች በመሰረቱ እንዲህ አይነት ነገሮች በአደባባይ በሚዲያም ከመደረጋቸው በፊት የሚደረጉ ብዙ ነገራቸው ከፍሬ ነገር ይልቅ በህዝብ ግንኙነት ላይ ያተኮረ መሆኑ ነው። ይሄ ማለት እንግዲህ ችግሮች በተከሰቱ ቁጥር ዝም ብሎ መታየት ምንም ጥቅም የለውም። በመሰረቱ ችግሮች የሚፈቱባቸው ዝርዝር እቅድ፣ ዝርዝር ሀሳብ፣ ዝርዝር የተግባር አፈጻጸም አለመኖሩና ነገሮች ብልጭ ባሉ ጊዜ ሁሉ የፌስቡክ ጫጫ ይሄ ነው። የአማራን ህዝብ መብትና ጥቅም አሳልፈን ለመስጠት ከማንም ጋር አንደራደር፣ አትጠራጠሩ። በዚህው አጋጣሚ መንገድ የተሰራባትን የአምቦን ንግግር ትንሽ ላብራራላችሁ። በሰራነው ስራ ትልቅ የፖለቲካ መደምደሚያዎችን እንደኛ ዘንድሮ ያገኘ የለም። የአማራ ህዝብ በተሳሳተ የታሪክ ትርክት እንደ ጥላት እንደጨው የአማራን ህዝብ መብትና ጥቅም አሳልፈን ለመስጠት ከማንም ጋር አንደራደርም። ይሄ ነው የአንድ ክልል ፕሬዝዳንት ለህዝቡ የሚለው ይሄን ነው። የአማራን ጥቅም አሳልፈን በመስጠት ከማንም ጋር አንደራደርም። ይሄ ነው እና የኛ የአፋር ክልል ፕሬዝዳንት አሁንም ሰላም ነው፣ ትናንትናም ሰላም ነው። በኢትዮጵያ ላይ በሆነው እናዝናለን። ከሁለቱም በኩል በሞተው ምን አገባ አንተ? የሞተው ያንተን የራስን ህዝብ ገዳዮችን ለህግ ይቅረቡ። ክልሌን ጥሰው ገብተዋል ያለ አግባብ በሰላም አይቀመጡ። መሳሪያ ያላቸው እነሱ ናቸው። የሆነውን ሁሉ ነገር እያወቅ ለወንበር ስትል ግን ከሐቅ ከእውነቱ ርቀህ እንትን አልክ። ግን ምንም ያለው ችግር የለም እና
ለማንኛውም እዚች ላይ አንዲት ቪዲዮ አለች ደግሞ የቡህ እሷን ላስታውሳችሁ ፈልጋለሁ በደም አድርጎ ሶማሊኛ ለሚሰማ እውነቱን እንድትሰሙት ነው የምንፈልገው። እንድደርስበት አይደለም የምትፈልገው። በሰብአዊነት ምንም ጥላቻ የለብኝም፣ ግን በምርጫ ግልጽ በሆነ ምርጫ አብይ ስራ መቀየር አለ። ሀገር ማስተዳደር አልቻለም። ይችላለሁ ካለ ችሎታ ካለው ይችላለሁ ካለና ችሎታ ካለው አልፈልግም ማለት ነው። ማፍረስ ነው ፈልገው ማለት ነው። ወደሚፈልገው ነው መውሰድ የፈልገው ማለት ነው። ወይ አልቻለም ይችላለሁ። እኛም ምንለው አወል አርባ ማስተዳደር አልቻለም ይችላለሁ ካለ ደግሞ አውቆ አፋርን ለማጥፋት የሚያደርገው ሴራ ነው ማለት ነው። ኢትዮጵያ ላይ የሚካሄደው አይነት ፖለቲካ ነው የሚያራምደው ማለት ነው። የአፋር ወጣቶች ግን ይሄን እንዲያደርግ እድል እንዴት ተሰጥቷላችሁ? ወይ አልቻለም ይውረድ፣ ችሎ ግን አውቆ የሚያደርግ ከሆነ አፋርን ለማጥፋት የሚያደርገው ስራ ነው። ለምን እድል ተሰጥቷላችሁ? ይሄን ነው ልላችሁ ፈልገው። ስለዚህ ማንኛውም ሰው በምርጫ መሆን አለበት። የሚመጣው የአፋር ህብረተሰብ ሰምቶ ማንነቱን አውቆ ይሄ ሰውዬ ይጠቅመኛል፣ እውነት ተናጋሪ ነው፣ ምእምን ነው፣ ሐቀኛ ነው የሚለውን ለራሱ መምረጥ አለበት ነው ምንለው። ሰላማዊ ሰልፍ ካላደረጋችሁ ካልቆማችሁ በየወረዳው ላይ ብትታሰሩም ካልታገላችሁ የአወል አርባና ጀሌዎቹ አይተዋችሁም። ስለዚህ ማሸነፍም አትችሉም ልላችሁ ነው ፈልገው እና እዚህ ላይ ይሄ አካውንት ነው የከፈቱት። ኢሳዎቹ ገንዘብ እየሰበሰቡ ነው ለጦርነት በየቦታው። ይሄ አካውንት ቁጥራቸው ነው፣ ፎቶአቸውም አለበት። ይሄው ነው እና አደም ፋራህ የኢሳ ተወላጆች በኃይለኛ ገንዘብ እየሰበሰቡ ነው ለጦርነት። የኛ ፕሬዝዳንት ግን ተኛ እንቅልፍህን አላህ እስከ ዘላለሙ ያድርግልህ ነው የምንለው። ጊዜያዊ እንቅልፍ አይደለም። እኛን ከማጥፋት በፊት ለኛ የምትመኘውን ጥፋት፣ ለአፋር የምትመኘውን ጥፋት አላህ በአንተ ላይ ያድርገው ነው የምንለው። ምርቃን ሁሉ ጊዜ ነው የምንመርቀው። መቼም ሰው ድምፅ ይሰጣል፣ እንደዚህ ትክክል አለም ይላል፣ ሰው ሞተብኝ ይላል፣ መታገን አለብኝ ይላል። ይሄ እንደዛ አይነት ነገር የለውም። አንድ ቀን ትንፍሽ ብሎ አያውቅም፣ ሰው ሞተብኝ ብሎም አያውቅም። እና ይሄ ልላችሁ ነው የምፈልገው። በጣም ነው የምንወዳችሁ የምናከብራችሁ። ሰሞኑን በተከሰተው በጣም ትንሽ ተዳክመናል። ለዛ ነው ብዙም ሊያወራችሁ ፈልጋለሁ ግን لكن ما عندي الغالب حويني اسمه حويني هو البلد يقول لي لا هم النساء ولا الله يرحمه شاهدوني ربيهم من كذا وأنا أمر من هذا أمر من هذا صوما لا هواس دكتور بيوجه المريض هل يقول مكلف عفر مكلف صوالي مكلف كتاب مكلف الله تقصوا عليه حوالي الدراسي حوالي ثم الدراسي تزور بالتجربة ومربع ولا دوسريس ومربع ولا دوسريس ومربع دوسريس أنا ما أحب أشوف معنا لكن تزور جدا برضه وكل الجوع والدنيا هل إنه في كل شيء سيء حال هذا اسمه يريد نؤمن به ورضا نموت به هذا نموت به لو ربنا وحل سواء كذا دافع عنه وأنا يتمنى وفي أي شيء يحدث لديه Egypt, less than a good identity from.
Kalau Inggris ini, kita dah tahu mana, apa yang masih ada dalam rumah, apa yang dalam masih, anak sekolah. Dalam rumah ini kita tahu, asli dia ada orang, atau kerja dia apa tu rumah itu. Main kali mana? Awak dah dia orang kita mana? Atau dia kita Sehingga anugerah negara boleh sendiri hantu Allah pun dalam lagi adalah orang itu bagaimana orang perkauan dalam bukan bagaimana hebat atau bagaimana علم بلادنا العلم بلادنا ورب سلاسة علم بلادنا علم بلادنا علم بلادنا ما في عندي ولا في يوم وإحساس عن الدلالة النصوصية معها إذا تقول الحرمية وفي كان ممكن يدل على سيئة سواء هذا ممكن ولا ممكن Dalam Allah Taala. Jadi kita ada mungkin وإذا مبرر في الأول سدد وأقرب على الأمور نايف أخدم شمس سنة بام لكن السنة وأنا أسمي أبن كلهم فضلكم عديت بالله إلى أمر مقامكم ولا عصر إيش قلت تعرف ثلاثة وعشرين ما كذا وحاولوا يجوا لنا الله نكمل إيش رأيكم وحضرني شريعة نكتب ذكر الله يتكلم يا ولد الإسرائيل أنا غير أول الحين وكيل وحدي تتبع ما كان صوت المولود إلا يقول غير هذا في نصر وما صوت المولود نقريات يا وانا سكنوا قلت له يا ابن الله ومن يقول عمر ما صوت يا سكنوا ممكن يقول تضحك كائن وتكون أي أنا بصدق على أن هذا رسول الله أنا لا أقول وتقاس ما يقول المؤمنين بمحل الكل هذه الموحد كل أسد روح حياة الإنسان وهو عصامي رصاصة لأنه وكان موجود وهو يوم غير وهو يبدو بسم الله لو بكذا بكذا أهدت غير هذا كذا الناس قربوا إلى هذا الضرر شكروا وقرأوا وكلمون ورموا يقولون إلى عفر وإن لما تدعو وقالين قلبوا سندر أكبر وحينما يقولون إثيوبيا دعا إلى الحجر دعا إلى ذروته قد كان يسوي دون حياني بيت حياني العرش العبد يحرائي يدوه يدوه يستاع نورنا ناسي يا
ولكن صحيح وقرية لكن صحيح مال عم بقول صحيح هو شاب بس شن تقولوا شاب شو هذا الملاك شان من الله يسمي الله تعالى الله على آخر እሺ እደውልልሃለሁ ጨርሼ እደውልልሃለሁ አሁን ቀጥሏለሁ ገና አለ ሰውየው ጥያቄ እየጠየቀኝ ነው እዚች መሃል ላይ ለማስገባት እንፈልገው ሙስጠፋ አላህን ከፈራህ አዳምጠው የሚለውን መሬት ትናንት ላይ እናንተ ነበር ዛሬ እኛ ነው የሚባል ካርቶን ነገር አይደለም ወይ ደግሞ እቃ ነገር አይደለም ቤት እንኳን የሰራህበት መሬት ከአያት ቅድመ አያት ያንተ ከሆነ ወረቀቱ ካለ በመጣበት ሰዓት ያንተው ነው እንኳን አገርና ዛሬ ቡህ እንደዚህ የተናገረ አንተ እንደገና ወጣት ነህ ታዳጊ ነህ ትናንትና ምን ነበር ኬንያ ውስጥ ሶፍት ምናምን ስትል ነበር አብድላይ በመጣ ሰዓት ወንድሞችን ሁሉ አሳደው ነበር የፖለቲካ ነገር ሆኖ ዛሬ ስለመጣ ከሐቅ ለምን ትርቃለህ ምን አገባ ጀሃነም ውስጥ የምትገባው የኢትዮጵያ ህዝብ የሰው የሚናገረውን ሶማሌኛ የሚናገሩትን አስተርጉሙልን በሉት ታውቃላችሁ እየገደን ኦሮሞን እየገደን አፋርን በመቶ ምናምን ሺህ ሰራዊት አሰልፈን እየገደል ነው ያስቀረነው መሬቱን አፋር ኢሳ መጣ ሲባል ይሸሽ ነበር በቢላዋ ያረድናቸው ሆዳቸውን እየከፋፈት ነው የሚለው ስለዚህ ጎበዝ ነው አይነጋ መስሏት ቋት ላይ ያራች እንደሚባለው እሱ ይነጋል አልመሰለውም ግን የተናገረው لكن انا بقول دي انت تسوي عن تقرا هذا اللي بيسمعوا تقول حرب حرب تقول حرب ما يسالك لا ونعديتنا على كذا هم حرب تقول حرب على ربح يقول تقول له ما تقول كده حرب حواليها حرب كنت تسرد كده دنيا عم بطل وحليها المده وحالي كده هذه لو هو معبر كان عندهم نكتب مثلا وراسي ما كان يكتب حسن دي نبغى ما بحب حاجه الدنيا ما تيجي احنا ما اقدر لا انت استطعت فاحنا كل في الملقات بحكم ما يكون الحب في القاعده
وأنا كنت أريد دورات كاينة حصلنا وحسن كيف حكى طرفين وهي البوزيشن في إثيوبيا مثلا حياة في إثيوبيا مثلا حط على ذلك انظر عرفين عبد المسجد هكذا مثل ذلك عندنا دولة دعوة الدكتور عبد الفحوي وأبد الدولة إثيوبيا نجح في سيستم صوت الفحوي الكريم الدولة الكريم كده أفضل من السنة كلها صدق من السنة كلها الكريم رغم ضوء عمل حكومي ويا عالم الكريم وضحت طيب عيسى كل دي كانت سكبت تقول انا بشر واحد تقول له انا ولا إن كانت يكون يسمعوا إليك وضياع الطريق إني مدت وحيصة المأمول وحليلي ورنم وكيف أجيب ورنم إسلحنا حي إليك كان وحكى يعني كلكم بما جنوا ويشلوا وحلوا في السفورات ومدني مش كلهم دار يمرون وحاولت البيرة يبيع حيانه مركع وحويا ليش كسرت درسهم كده فرق والله عني وحيل من هذا أنا مدير واحد يقول هتقول عيسى البرقولي ما تدور بقولي محي كسر كنتم كلوا مع خبر يصور لا يا واحد وشباب لا كنتم كلوا عيسى مدرجين ما ينزل التاريخ ይሄ ነው እንግዲህ ምን እንዳለ ሰምታችሁት ሊሆን ይችላል። እንግዲህ ሙስጠፋ ካልሰማ ለሙስጠፋ ሼር አድርጉለት። የአፋር ክልል ፕሬዝዳንትም እንግዲህ ክብረት ካለው ይሄን በደም አድርጎ ይሄን አሰሙት። አንዳንድ የኢሳ ሚዲያዎች ምን እንደሚናገሩ የአፋር ክልል አስተርጓሚ አምጥቶ ይስማ። ደሚር ላለው ዲን ላለው ነገ ለሚሞት የሰውን አማና ለያዘ والله العظيم ይሄን አንድ ደቂቃ ሰምቶ ቁጭ ብሎ እንትን አይልም። እየሳቁ እየተሳለቁ ግን የሚስቀው አላሉ ሁሉ ተረርቶት መጨረሻ ላይ የሚስቅ ሰው ነው በደም የሚስቀው ይላሉ አማራ ሲተረት እና ቡህ እንደዚህ ብሎ ነበረ። ኦጋስም ሴትዮዋም ምን አለች? የኛ መሬት ነው ሲቲ ዞን የኛ ነው ትላለች። ሲቲ ዞን አይደለም والله አፋር መሬት ላይ አንድ ሴኮንድ ሩብ ሴኮንድ አይቀመጡም። ስለዚህ ዘመኑ እንደ ድሮው አይደለም ለማለት ፈልጌ ነው። እየደወልኩልህ ነው መግባት ትችላለህ ብራዘር።
تنك هايتان دودا إيمول يو هايس إيمول إيمول يو هايتان دودا قرسيت كوي أتيال ياباني حاجة دوت لنتكي سرك يو هايتان دودا هاي توي سراي تباه بوحية باي بوحية كله عاد كده يسوباي عفر إنكيني دافع كان كينو هنا دافع ماي عايشينو ليه باروبي أكتمر تيكاي أما كان كي يماي ما نيوم سو شيري أدرجو تقلع منيستر بدم مارجع دامت ማስረጃ ማያስፈልገንም ከነሱ አፍ ላይ የምንሰማው ማስረጃ ይሄው ነው አገራችን እኛ ከምንጠይቀው በላይ ነው እና እንግዲህ ኢሳ ያለበት መሬት የኛ መሬት ነው ኢንሻአላህ ደግሞ ያን መሬት እናስቀራለን እናሸንፋለን የኢትዮጵያ ህዝብ የሚደርስብንን ያለውን በደልና ችግር እንዲያይልን በአክብሮት እንጠይቃለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በጣም ነው ማክብራችሁ መወዳችሁ። መጥፎም ተናግሬ ከሆነ ይቅርታ። መታገል የአባቶቻችን ነው እስከ ሐቅ እስከሚወጣ ድረስ በመሳሪያም በኃይልም በምላስም በሁሉም መታገል ያስፈልጋል። እንታገላለን። ኢንሻአላህ ከጎናችን እንደምትቆሙ ተስፋችን ነው። አላህ ከኛ ጋር ነው። ኢነላሁ መዓና አልነስሩል ቀሪብ ኢንሻአላህ الله الله الحق حق هو الباطل باطل كلمة الحق ولو كانت كلمة نا لما يوم عبد العليم يلم أنيم سوست أرات فيديو نيادركوت انت لما لتالشالكم ليلا يمي قباك عند دمو لأفار وطاتوش ميسترال فلاچو تقل የአንድ ልጅ አንድ ቤት የአንድ አካባቢ ወይ የአንድ የጥቅም የምናምን አይደለም ዛሬ ታገላለው ነገር ሲያጎርሱኝ ዝም እላለሁ አይደለም ሁሉ ጊዜ ወይ አትውጣ ለራስህ በአፋር ስም አትውጣ ወይ ከወጣ ደግሞ የተራቆቱትን የተቸገሩትን ትምርት ያጡትን ውሃ ያጡትን ጤና ያጡትን ሀብታቸው የሚበላውን በዛኛው ደውልልኝ በዚህ ማን እየተናገርኩበት ነው ይሄ ሁለተኛው ላይ ኢሞ ያለበት ላይ በዚህ ደውልልኝ የደወልኩልህ ነው በዚህ እንግዲህ አብዱ አሊ እና ትግል አንድ ሰው የሚታገለው ለህዝቡ ለወገኑ ለአገሩ ለተጨቆነው ህዝብ ለሐቅ ነው ስለዚህ ዛሬ ተጀምሮ ነገ የሚያል ደግሞ አንድ ነገር አለ በአላህ ስም ነው የምጠይቃችሁ ማንኛው ተገላለሁ የሚል ካለ እዚህም ወላ ሌላ ቦታ የዙልም ቃል አንድ አትደው እንደዛ ካደረጋችሁ والله ነስር የላችሁም እሱ የፈለገ መጥፎ ይሁን ያደረገውን ማለት መታረም የሚገባውን መናገር አለዛ በቀር እሱን ስም ለማጎደፍ ወይ ህዝቡ ጋር ጥላቻ ነው ውሸት ነው والله ነስር የለውም ያ ትግል አይደለም ግን በሐቅ ያደረገውን ጥሩም አድርጎ ኮነ በዚህ ጊዜ ጥሩ አድርጎ ነበር እንደዚህ ጊዜ ግን እንደዚህ አድርጎ ነበር እያረምን እንድናድግ ነው እንጂ በውሸት እዚህ መጥቼ ነው አሁን የለለውን ነገር በካብትባቸው والله ነስር የለውም ካላህ ወይት እንሄዳለን እንሞታለን እኮ እቺን ነገር ማርሳት የለብንም ያችን ቀብሯን ይሄ ምላስ ደርቆ ታጥፎ የሚሄድበት ቀን አለ የዛን ጊዜ ልጅ ቤት ወላ ጓደኛ ወላ ሀብት ወላ ምናምን እዛ ጨለማ ውስጥ ከፈን ውስጥ ድንጋይና አቧራ ተጭኖ አመልህ ነው ካንተ ጋር የሚቀለው ያችን ቀን በደም ማርገም ማሰብ አለብን ሁሉ ጊዜ ሰዓትም ደቂቃም والله ውሸት የፈለገው ማልችላለ በውሸት ሰውን ያንተ ያሳመኑ አሉ እስቲ ያሳየን ብለው አላምጠው ይዋጡም አሉ ማስረጃ ግን ለው ዛሬ አሉ አዱንያ ላይ የለም ሁሉ ሄደዋል አላህ ፊት ነው ያሉት እዛ ላይ አዱንያ 5 ሳንቲም የወሰድክበት ተራራ ሆና ነው ተቀበለኝ ስትለው አረኔ ከአዱንያ ላይ ምን አለኝ ነው አለም ይልህ ተሸክማት ነው የምትዞረው የአዱንያ ነገር እዚሁ ነው የሚቀረው ስለዚህ በአዱንያ ብለን ሄሎ ዋትስአፕ ልደውልልህ በሌላ ቁጥር ይሄ ባትሪ ሊዘጋብኝ ነውና ምን ታደርጋለህ መሰለህ ቁጥርህን እዚህ ላይ ጽፈህ ላክልኝና በዚህ ዋትስአፕ ላስገባ ፈትናለሁ ኦኬ እሺ
እና ሐቅ ትግል ለሐቅ ነው። አሁን እዛም ኃላፊነት ላይ ያሉት የአፋር ልጆች ናቸው፣ ወንድሞቻችን ናቸው። አፋር ስለሆኑ ነው የያዙት። አሁን እነሱ ምንድነው እኛ የምንቃወመው? ስለ መግባራቸው ነው። አንዳንድ ጊዜ እንሳደባለን፣ እኛም ትክክል አለን መሳደባችን። ትግል በስድብ አይደለም። ስለዚህ በዚህኛው ላይ አትልክልኝም? በዚህ አሁን እሺ። እና መሳደብ ትክክል አለም፣ ግን ሰው ሲናደድ አንዳንድ ስሜትም እንትን ይልሃል። ላኪን ሐቁ እንደሱ አይደለም። እኛ ከሰው የምንጠላውን ለራሳችን ማድረግ የለብንም። ይሄ ነው የምለው እኔ። አንድ ጊዜ እስቲ ጠብቁኝ፣ ወንድማችን ገብቶ ደግሞ እናገራለሁ እያለ ነው እና አንድ ጊዜ ሄሎ አብደላ ሰፊ አሁን እሰማሃለሁ። አርሒብ እንግዲህ مرحبا مرحبا عبد الله انا هون ማለት የምፈልገው ማለት ክልላችን ብዙ ችግሮች ሊኖሩ ይችላሉ። ማለት በመስተዳደር በኩል ብዙ ችግሮች ሊኖሩ ይችላሉ። አሁን ግን ስለ መስተዳደሩ ጉዳይ የምናወራበት ነገር ላይ አይደለም ያለነው። ወጣ ነው የሚደረግ ያለው። ብዙ ችግሮች በውስጣችን ሊኖሩ ይችላሉ። ገብቷል? ስለዚህ አዋያ በአንድነት አሁን በአንድነት የመጣውን ወራሪ አሁን የክልላችን መንግስት ወጣቶች ጋር ግልጽ ሊሆን ይገባል። ከሀገር ሽማግሌዎች ጋር ምናልባት ከሀገር ሽማግሌዎች ጋር ግልጽ ሊሆን ይችላል። ነገር ግን እኛ ወጣቶች አሁን በሚሆኑ ሁኔታ ደማችን እየፈላ ነው ያለው እዚህ። አሁን እኔ ለራሱ ለትምህርት ልሄድ ነበር። ለትምህርት እንማርለት ህዝብ እየተወረረ ለትምህርት እንዴት ነው የሚሄደው? እውነት ነው እውነት ነው። እንዴት ተብሎ ይኸው እኛው አሁን ታይም እንደ 6 ሰዓት ከሌሊቱ እዚህ ሀገር ማይክ ከፍተህ መናገር አይደለም ሽንትም መሽናት አይፈቀድም። የመጣ ይምጣ ነው። እኛ ስንት ጊዜ ተጣልተና ፖሊስ ጣቢያ እና ህዝብ እየተወረረ አንጀታችን እየተቃጠለ ነው። ራሳችንም ተረብሸን ጎረቤትም ረብሸን ነው። ተረዳይ? ስለዚህ እናት አባት እና ወል አርባ ግልጽ ሊሆኑልን ይገባል። ሊያቀርቡን ይገባል። ያላክን ይሄ እነሱ ሊመስላቸው ይችላል። አፍ አይከለከልም ብዙ ነገር ይላሉ። አፍና መንገድ አይከለከልም። የተመኙት ሁሉ ደግሞ አይገኝምና የአፋርን መሬት ማግኘት ዋጋ ሊያስከፍል ይችላል። ለማንም ይሁን ለማንም ማለት ነው። ዛሬ ኢትዮጵያውያን ወገኖቻችን
ከጎናችን ካልቆሙ እንተዛዘባለን። እኛ ግን የማንንም እርዳታ ባናገኝም ከኔ ጀምሮ አሁን ለትምህርት ልሄድ ነበር አልሄድም። ሁላችንም የመጣውን ወራሪ ለመጋፈጥ መታጠቅ ነው። አዎ መታጠቅ ነው። መንግስት ካስታጠቀ ባስታጠቀ ካላስታጠቀም ሂዳችሁ ዛሬ ፌዴራሊስት ኃይል የሚባሉ አሉ፣ ከነሱ ጋር መታጠቅ። ጎረቤት ወንድሞቻችን ትግራይም አሉ፣ ሌላም አሉ፣ ሌላ ኦሮሞዎችም አሉ። እነሱንም እያገዝ እየጠየቅን ሀገዝ መታጠቅ አለባችሁ። እኛም ደግሞ በቻልነው በሚዲያም በምንም በዲፕሎማሲም ከነሱ ጋር በመደዋወል ብዙ መንገዶችን እንጠርጋለን። ያለፉ ስህተቶች እንዳይደገሙ፣ የተወረሩት መሬቶች እንዲመለሱ። አሁን ያለው እኮ አይደለም የተወረረውን ነው የምንፈልገው እኛ። ከዜላ ጀምሮ ያለውን መሬት አደዒ ይላል አለል ሐቅ። በሐቅ ካለህ ምንም ማንንም አትፍራ፣ አላህን ፍራ ነው የሚለው። አላህ ካንተ ጋር ስላለ። ስለዚህ አሁን እኔ ፈጣሪ ከኛ ጋር ነው ኢትዮጵያ አሁን ሰላም ይገባል ማለት ነው። እነዚህ ሰዎች ሙስሊም ናቸው ብለው የሚያቀርቧቸው አይነት አይደሉም። ቅድም አንተ እያስተላለፍክ የነበረው መልእክት እንኳን ኦሮሞን ገለን አፋርን እየገደልን የሚለው መልእክት እንኳን ጆሮ ካለው መንግስታችን ጆሮ ካለው ይስማ። ሕፃንም ሴትም እየገደል መጡ ሲባል ያመልጡ ነበራል። በቢላዋ እያረድ 100 ምናምን ሺህ አሰልጥነን። አንደኛው ደግሞ ሲናገር የነበረው አላህን አትፈሩም እንዴ ነው ዒሳ ነበረ። አንተ ነህ ሰውን የምታስጨርሰው። እስማኤል ዑመር ጌሌ ገንዘብ እየሰጠ ስልጣን ላይ ሊኖር ሲል ለጅቡቲ አፋሮቹን እየገደለ እየጨረሰ ስለሆነ የዛም ፖለቲካ ነው እዚህ የሚያራምደው እያለው ነበረ። ዒሳው ነው ደግሞ ለኦጋሱ መልእክት ሲልክ የነበረው ምስክር ነኝ እኔ እያለ ነበር። ስለዚህ አወል አርባ ከተኛ እኛ እንዳልተኛን ማወቅ አለባቸው። ክልሉ ላይ ግን እና አወል አርባ የዘረፉትንም የገነቡትም እንደሚፈርስ ማወቅ አለባቸው። ጦርነቱ ከነሱ ጋር ነው። እንዴ ሊገባቸውና ሊረዱ ይገባሉ። የአፋር መሬት ከሌለ አፋር ከሌለ እነሱ በማን ላይ ነው ስልጣን የሚይዙት? በማን ላይ ነው ስልጣናቸው የሚደላደለው? እንደ ጅቡቲ ለመሆን ነው የሚፈልጉት። እንደ ጅቡቲ አሁን ፕራይም ሚኒስተር አለ፣ መከላከያ ሚኒስተር አለ፣ ፍትህ ሚኒስተር አለ። ሁሉ አፋሮች ናቸው። ከላይ እንደ ሳምብል አድርገው ስራውን የሚሰሩት እስማኤልና ኢሳዎቹ ናቸው። እነሱ ደሞዛቸውን እየወሰዱ ህዝባቸውን እንዲገደሉ እውቅና መስጠት ብቻ ነው። ተረዳ? እንደዛ ለማድረግ ነው። እዚህም እንደዚህ ሊያደርጉ ይሆናል። ሌላ ምን አለ? ተረዳኝ? አይሆንም። ያ ሁሉ ሲሆን እኛ እያለን ዛሬ ነገም አኖይ ማዕናሃ የምለው ማለት ነው አይሰለው የኢትዮጵያ መንግስት የአብይ አህመድ መንግስት ሊያውቅና ሊረዳ የሚገባው ዛሬ አፋር ብልጽግና እመጣለሁ ስልጣኔ እመጣለሁ የሚለው አካል ምርጫ እስከሚመጣ ምናልባት እኛ እንደ ኦሮሚያ እንደ ሶማሌ ህዝብ ላንበዛ እንችላለን። ግን ወንድ ነን ሊያውቅ የሚገባው ለመሬት እንደማንተኛ ሊያውቅ ይገባል። መደራጀት አለባችሁ። በአፍ ብቻ አይደለም መደራጀት። ወጣቶቹ ስትጠሉም መጥላት፣ ስትወዱም መውደድ አለባችሁ። ወንድነን ምንም አያደርግም። ተረዳኸኝ? መደራጀት አለባችሁ። ስትጠሉም ወደ ወጣ ብላችሁ ጫካ ላይ ታጥቃችሁ ከወንድሞቻችሁ መራብ ካልፈለጋችሁ፣ መጠባት ካልፈለጋችሁ፣ በረሃ ለበረሃ ንፋስ ለፋስ ፀሐይ ለፀሐይ መሄድ ካልፈለጋችሁ እንዴት ብላችሁ ነው በነፃ የምትከበሩት? ማንዳ ላይ ያለው ሌላ ብሔር ከሆነ ኤልዳር የሚገዛውና ባለሱቁ ሌላ ብሔር ከሆነ ማንኛውም ቆሻሻ የሆነ አፋር ለሱ የሚመቸውን እህቱን እያመጣ ስሩ እያስተኛ ያለውን የሚሰርቅ ያንን የሚፈልግ ከሆነ እናንተስ እንዴት ብላችሁ እሺ ትሉታላችሁ? እዛ ሀገር ያልተወለደ መሬቱ የእናንተ ባህሉ የእናንተ ሌላ አምጥቶ አማቹን ወይ ውሽማውን ወንድም ሲሾምባችሁ እንዴ ትግል እኮ ከቤት ነው የሚጀምረው፣ ከራስ ነው የሚጀምረው እንዴ።
ስለዚህ ማንዳ ውስጥ ዛሬ ዒድ አሩስ የምንሰማው የሌላ ብሔሮች ተወላጆች ናቸው እንግዲህ ሀገሩን እየገዙ ያሉት ለመስረቅ እንዲያመቻቸው የጤና የትምህርት ቤት ኃላፊዎች የምን እንዴ እነሱ በድንጋይ መወራወር ከድንጋይ ካለፈ ሙቶ እነሱን እንትን ማለት ነው እንጂ ታዲያ እነሱ አገርህን ነፃ ሳትወጣ ነው እንዴ ሌላ ነገር ማን ያከብርሃል ማን ያውቃል እንዴ ስለዚህ ከቤት ነው የሚጀምረው ትግል ስለዚህ ዙሮ አብደላው በአፍ ብቻ ሳይሆን አቤ እየሰማህ ነው አዎ በአፍ ብቻ ሳይሆን ለኛ ምናልባት የኛ አመራሮች ላይ ገባቸው ይችላል እኛ ግን ገብቶናልና በአይነ ቁራኛ እያየናቸው ነው ለማንኛውም ማለት ነው አብደላ አዎ አቅላል ላድርገውና ተኝተን ሊሆን ይችላል ግን አልሞትንም ይህን ያክል አልደነዘዝንም መሬታችን እስከሚወረር ድረስ ስለዚህ ከመንግስት የምንጠብቀውን ነገር ባናገኝም የራሳችንን እርምጃ ወስደን ሀገራችንንና ህዝባችንን ለማትረፍ ቆርጠን ተነስተናል ለማንኛውም ጥሩ ነው ግን አንድ አንድ ነገር አሁን እንምልህ የኢሳ ወረራ በጣም ቆንጆ ወረራ ነው እኔ ጥሩ ወረራ ነው ምለው በጣም እኛ የሆነውን ያህል ነው የሚሆነው መጥፎው ወረራ ይሄ እናንተ አሁን በኢትዮጵያዊነት ስም የተወረራችሁት ይሄ ከባድ ወረራ ነው በአገርህ ላይ ባይተዋር ሆነ ተረዳኸኝ አክብሩኝ ማለት ዝም ብሎ ጨለማ በረሃ ላይ ሜዳ ላይ ሰው የሌለበት ቦታ ላይ መጮህ ማለት ነው ተረዳ እነዚህ ሰዎች በጣም አደገኛ አካሄድ ነው መሄድ ያዙት እናንተ ጋር የሚኖሩት አሁንም መልእክት ብልክላቸው የማንኛውም ብሔር ተወላጅ አካባቢያችንን በኃላፊነት ላይ ያለ ከኃላፊነት ለአገሬው አስረክቦ በሰላም መኖር ይችላል ካልሆነ ግን እንደ ወራሪ እንደ ሌቦች ተባባሪ የአብዴባ ታርጌት ነው ካሁን በኋላ ታርጌት እንደምትሆኑ ማወቅ አለባችሁ ነው ሌላቸው የምወደው ስለዚህ እነዚህ ቁሻሾች ናቸው አሁን እናንተ ደግሞ አምጥተው ቴንዳ ላይ የጣሏቸውን ህዝቦች ራቁቱን የሚሄድ አፋር በየቦታው የሚበላበት ሳህን የሌለውን አፋር ፎቶ እያነሳችሁ ሞባይል አላችሁ ላኩ እንዴ ከማን ነው የምታፍሩት እንዴ ሐቅ ኮፍረት የላትም መትግል ነው እሱ ራሱ ዓለም ያይላችኋል የኢትዮጵያ ህዝብ እናንተ ያ ሁሉ ወርቅ በውስጣችሁ እየሄደ ምን አይነት ኑሮ እንደምትኖሩ ያይላችኋል ዛሬ ማን ያውቃል ስለናንተ ቤት አፋሮች የጠገቡ ናቸው ምናምን ይላል የአብዴባን ሚስቶችና ልጆች ያየ በላንድ ክሩዘር በኤር ኮንዲሽን ቲማቲም ሊገዙ በላንድ ክሩዘር ነው የሚሄዱት 35 ሚሊዮን 40 ሚሊዮን የተገዛጁ አጓር ነው የሚነዱት ተረዳይ የህብረተሰቡን ገበና የምታወጡት እናንተ ናችሁ ልጆቻቸው ራቁት ያለ ሸበጥ ትምህርት የሌለበት የፈረሰ ትምህርት ቤት በውሃ ጥም ከሀገር ተጉዘው ማንዳት ቴንዳ ውስጥ የተጣሉትን ሁሉ ፎቶ አንስታችሁ መላክ የእናንተ ስራ ነው ታዲያ ለህዝቡ እንዴት ብላችሁ ነው የምትታገሉት እንዴ ማወቅ አለበት ገበና ማውጣት አለበት እንዴ ይሄ ነው ትልቁ ቪዲዮ ያነሳችሁ ምን ይያላችሁ እናንተ ከዛ ከፈራችሁ ድምጻችሁን እንትን አትበሉ አንስታችሁ ለኔ ላኩልኝ እኔ ከዚህ ፖስት አደርገዋለሁ እልከዋለሁ አሳያለሁ ዓለምን እናሳያለን የኢትዮጵያ ብሔር ብሔረሰቦችን ትግራዮችንም ኦሮሞን አማራን ሁሉን እናሳያለን በኒሻንጉል ወላይታ ሲዳማ ሶማሌ ስንት የኢትዮጵያ ብሔር ብሔረሰቦች ዛሬ አፋር ጥሩ ናቸው ነው የሚሉት ትንሽ ናቸው ባጀት አላቸው ምናምን ነው የሚሉት ሰመራ እንኳን ሽንት ቤት ነች እኮ ለሌላ ክልል አቦ እዚህ ይወራጩብናል ሸመራ ለማያውቃት ውስጡ ቁሻሻ በደም እንኳን ያልተወለወለ ቢሮ ውስጥ ፋይሉ ተወርውሮ እኔ አፍሬ ነው የመጣሁት አይቼው በጣም ገርሞኝ ፎቶ የተነሱ ቦስት ይወስቱ እነሱ ብቻ ልጋጋሞች ስለዚህ እናንተ ናችሁ ወጣቶቹ መታገል ያለባችሁ የአፋር ሀገር እንደ አውሮፓ አይሆንም ያለ የለም ዳሬ ዱባይ ያትስቲ የዱባይ ንጉስ ፕሬዝዳንት የነበረው በረሃ የሄደ ቦልዶዘር ያመጣ እየታገለ
እዚህ ያደረሳት ዓለም ላይ ዛሬ እሱ ዘካት የሚሰጥበት እርዳታ የሚያደርግበት መስጊድ ያልሰራበት ሀገር የለውም የሞተው አሚር ዛይድ ዛሬ ዱባይን ያት አረብ ከሱ ያዩ አሁን ወደዛ እንትን ለማለት ይፈልጋሉ 150 ሚሊዮን ነው የሚገባው በአንድ ደቂቃ አንድ አየር ነበረች የምትወርደው ዛሬ በአንድ ደቂቃ 4-5 አየር ነው የሚወርደው ስንት ሚሊዮን አየር አይፖርት ሰርቷል እንዴ ስለዚህ ሰው እንደራሱ እንደሆነው ነው እንዳቀረበው ነው አላማው ነው ወሳኝነቱ ተረዳኝ ስለዚህ መታገል አለባችሁ አብዱላ በመጨረሻ ምንህ ነገር ማለት ነው አሁን ምናልባት እየሰሙ ይሆናሉ የአፋር ክልል ባለስልጣኖች አማ ሜጋባይታቸው አነስተኛ የሆኑትን እያመጡ ይሄንን አድርጉ ያሉ የሚሾሙባችሁ ምናልባት ተሰሙ ከሆኑ እንዲጠቀሙባችሁ ነውና እባካችሁ ከህዝባችሁና ከኛ ከወጣቶች ጋር ሁኑ በልልን በቃ ይሰማሉ ይደርሳቸዋል ሰማቸዋል እንዲጠቀሙባቸው ነው እነሱ ተላላኪ ናቸው ድሮ ስራቸው ነው እኮ የበቀለ